ሰላም ጤና ይስጥልን ውድ የዶንኪ ቲዩብ የዩቲዩብ ስልጠና ተሳታፊዎች ሄኖክ እባላለሁ። ዶንኪ ቲዩብ ውስጥ ዲጂታል ማኔጀር ነኝ። ዛሬ ደግሞ የምናየው ሜታዳታ ምንድነው፣ ዩቲዩብ ላይ ምን አይነት አስተዋጽኦ ያደርጋል የሚለውን እናያለን። ሜታዳታ ማለት የጫነውን ቪዲዮ የሚገልጽልን ኢንፎርሜሽን ነው። ለምሳሌ ሜታዳታ የሚያካትታቸው ታይትል፣ ዲስክሪፕሽን፣ ተምኔል፣ ታግ፣ ካሜራ ኢንፎ እና የመሳሰሉት ናቸው። ሜታዳታ የሚጠቅመው አፕሎደሩን ወይም ቪዲዮውን የጫነው ሰው እና ቪዲዮውን የሚመለከተው ሰው ስለዛ ቪዲዮ ምንነት የተለያዩ መረጃዎችን ይሰጣል። ለምሳሌ ያ ቪዲዮ ወይም የተጫነው ቪዲዮ ከዩቲዩብ ጋርና ከቪዲዮ ፋይሉ ጋር ምን አይነት ዝምድና አላቸው የሚለውን ይመልስልናል። እንደናንተ የመሳሰሉ ክሬተሮች ደግሞ ወደፊት ዩቲዩብ ላይ ያላችሁን ሰክሰስ ያረጋግጥላችኋል ማለት ነው ሜታዳታ። ለምሳሌ እዚህ ምስል ላይ የምናየው ይሄ ቪዲዮ ነው። ይሄ ቪዲዮ በስሩ ታይትል አለው። ከዛ የቻናሉ ስም አለ፣ የቻናሉ አይከን አለ፣ ከዛ ዲስክሪፕሽን አለ። እነዚህን በተጨማሪ ደግሞ የቪዲዮ ተምብኔል አለው ማለት ነው። በቀጣይነት ደግሞ አልጎሪዝሙ እንዴት ሜታዳታን ይሰበስባል የሚለውን እናያለን። አንደኛ ተምብኔሉን በማየት ስለዛ ቪዲዮ መረጃ መሰብሰብ ይችላል ማለት ነው። ዩቲዩብ ላይ እንደምናውቀው አርቲፊሻል ኢንተለጀንት ቴክኖሎጂ ይጠቀማል። ይህ አርቲፊሻል ኢንተለጀንት አንዱ የሚያየው ነገር ተምብኔል ነው። ተምብኔሉ ላይ ያለውን ፎቶ፣ ተምብኔሉ ላይ ያለውን ታይትል ወይም ጽሁፍ በማንበብ ይሄ ቪዲዮ ስለምን እንደሚያትት ወይም ስለምን እንደሚገልጽ መረጃ ያገኛል፣ ራሱን ያስረዳል ማለት ነው። እንግዲህ ዩቲዩብ ኤአይ ይጠቀማል ብያቸዋለሁ። አንዱ ጉግል ካሰናዳቸው ወይም ከፈጠራቸው ትልልቅ ውስብስብ የሆኑ ቴክኖሎጂዎች መሃል አንዱ ክላውድ ቪዥን የሚባለው ቴክኖሎጂ ነው። ክላውድ ቪዥን የሚያደርገው ምንድነው? ኦፕቲካል ካራክተር ሪኮግኒሽን የሚባል ቴክኖሎጂን በመጠቀም እዛ ተምብኔል ላይ ያለውን ምስል ያጠናል። ለምሳሌ አሁን ይህንን ተምብኔል ስንመለከት እዚህ ጋር ክላውድ ቪዥን እንደነገርኳችሁ ኦፕቲካል ካራክተር ሪኮግኒሽን የሚባል ቴክኖሎጂ ይጠቀማል። ይሄ ምንድነው የሚያደርገው? ለምሳሌ አሁን ይህን ተምብኔል ብናይ እዚህ ጋር ኮሜዲያን እሸቱ አለ፣ እዚህ ጋር በአርቲስት ነዋይ ደበበ አለ፣ እዚህ ጋር ደግሞ የሙሽራ ልብስ የለበሰች ሴት አለች፣ ከኋላዋ የሙሽራ ልብስ የለበሰ ወንድ አለ፣ ቴክስት እዚህ ጋር አለ። እነዚህም በሙሉ ያይና እያንዳንዳቸውን ነገሮች ይዘረዝራል። ዘርዝሮ ካበቃ በኋላ እዚህ ቪዲዮ ውስጥ እነማን እንዳሉ ታዋቂ ይሁኑ አይሁኑ፣ የቦታቸው ለምሳሌ ባክግራውንዱ የሆነ ቦታ ቢሆን ለምሳሌ ካፌ ቢሆን ወይም ደግሞ ነዳጅ ማደያ ቢሆን ያንንም የዛን ነዳጅ ማደያ ስም እዚህ ተምብኔል ውስጥ የተካተተ ከሆነ የዛን ነዳጅ ማደያ ያስቀምጣል። ታዋቂ ሰዎች ሆኑ እነዛ ታዋቂዎች ይዘረዝራል። የለበሱት ልብስ ጽሁፉን ያነባል። እነዚህን ነገሮች አድርጎ ካስቀመጠ በኋላ ቪዲዮውን ከሌሎች ቪዲዮዎች ተርታ ያስቀምጣል ማለት ነው። ለምሳሌ የነዋይ ደበበ ምስል እንዳለው ስላለ የነዋይ ደበበ ሙዚቃዎች ዩቲዩብ ላይ ካሉት መካከል ይደረድረዋል፣ ያስቀምጠዋል ማለት ነው። ኮሜዲያን እሸቱም ስላለ የኮሜዲያን እሸቱ ቪዲዮዎች ያሉበት ቦታ ላይ ይደረድረዋል ወይም ያስቀምጠዋል ማለት ነው። ስለዚህ ካታጎራይዝ ለማድረግ ለማስቀመጥ፣ ለመደርደር ይጠቅማል። የቪዲዮውን ምንነትም ለመግለጽ ይጠቅማል ማለት ነው። ሌላው ይህ ክላውድ ቪዥን ከሚጠቀማቸው ነገሮች መሃል አንዱ የደህንነት መለኪያዎች ነው። የደህንነት መለኪያዎች ማለት ለምሳሌ እዛ ተምብኔል ላይ ደም ካለ፣ የጦር መሳሪያ ካለ፣ መጠጥ ካለ፣ አደንዛዥ እጽ ካለ እነዚህን ነገሮች በሙሉ በማየት ይህ ቪዲዮ ለሰዎች እይታ ይጠቅማል ወይም አይጠቅምም የሚለውን ለማረጋገጥ ይጠቅማል ማለት ነው። አንዱ ሴፍቲ ቱልስ የደህንነት መለኪያዎች የምንላቸው ይህ ቪዲዮ ለትልቅ ሰዎች ብቻ የሚሆን ይሁን አይሁን የሚለውን፣ ጸብ ይኑረው አይኑረው የሚለውን ካየ በኋላ ወይም ከተረዳ በኋላ የእናንተን ቪዲዮ ከነዚህ ተርታው ሊመድበውም ላይመድበውም ይችላል ማለት ነው። ይህ ቴክኖሎጂ ቪዲዮአችሁን እናንተም ታማኝነታችሁን ለኤአዩ የምታረጋግጡበት መንገድ ነው። አሁን ለምሳሌ ቪዲዮአችሁ ላይ ምንም አይነት የታዋቂ ሰዎች ያላካተተ ቪዲዮ ሆኖ ነገር ግን ተምብኔሉ ላይ የዛን ታዋቂ ሰው ፎቶ ካደረጋችሁ የእናንተ ቪዲዮ እንዴት አድርጎ ይወስደዋል ማለት ነው? አታላይ አድርጎ ስለሚወስደው በጣም ጥንቃቄ ያስፈልገዋል ማለት ነው። ለምሳሌ ከዚህ ቀደም አንድ ጥቁር አሜሪካዊ ጆርጅ ፍሎይድ የሚባል በፖሊሶች አልባሌ አያያዝ ምክንያት ህይወቱ ሊያልፍ ችሎ ነበርና በዛ ጊዜ የለቀቅነው ቪዲዮ ነበረ። የዛን ቪዲዮ ተምብኔል ላሳያችሁ። ይሄንን ይመስላል እንግዲህ እንደምታዩት እዚህ ጋር የደም ፍንጥቅጣቂ ያለበት ከ18 ዓመት ያሉ ልጆች አያዩትም የሚል ምልክት አለበት። ፖሊሶች አንድን ጥቁር ይዘው ሲያንገላቱ ምስል አለበት ላይ እና ወዲያውኑ እዚህ ጋር እንደምታዩት ሊሚትድ አደረገብን። አድ suitability ጋይድላይኑን አልተከተልንም ማለት ነው። አድቨርታይዝመንት suitability ጋይድላይን እነዚህን ጋይድላይኖች
በሚቀጥሉት ክፍለ ጊዜዎች ለምናያቸው ይሆናል። ለምንድን ነው እንደዚህ ያደረገብን? አንደኛ ከ18 ዓመት በታች ማየት አይቻልም፣ ከ18 እና ከዛ በላይ ያሉ ሰዎች ብቻ ነው ማየት የሚችሉት ብሎ እዛ ካታጎሪ ውስጥ አስቀመጠብን። ሁለተኛው ደግሞ አድ ሱቴቢሊቲ ሊሚትድ አድርጎ ምንም አይነት አድቨርታይዝመንት ወይም ደግሞ የተወሰነ ብቻ አድቨርታይዝመንት እንደሚያደርግበት አድርጎ አስቀመጠብን ማለት ነው። ይሄ ሁሉ ምንድነው? አንደኛ ውስጥ ባለው ኮንቴንት የተነሳ፣ ሁለተኛ ደግሞ ተምኔሉ ላይ ባስቀመጥናቸው የተለያዩ ግራፊክ ኮንቴንቶች መሰረት ማለት ነው። በሶስተኛነት ደግሞ ናቹራል ላንጉጅ ወይም የተፈጥሮ የምንግባባበት ቋንቋ ይሰማል፣ ይፈርጃል ማለት ነው። አሁን ለምሳሌ አንድ ክሬኤተር ቪዲዮ የሚሰራ ሰው ስለ አልበርት አይንስታይን ባዮግራፊ የህይወት ተሞክሮውን ከትውልድ ቀኑ እስከ መጨረሻው እስከ ሞተበት ያለውን እንደ ባዮግራፊ አድርጎ ሰራና ጫነ። እንግዲህ ባዮግራፊ ያው ትረካ ነው ማለት ነው። ሌላኛው ሰው ደግሞ ስለ አልበርት አይንስታይን በሚያስቅ መልኩ ሰርቶ ጫነ። አሁን ሁለቱ የተለያዩ ቪዲዮዎች ናቸው። ይሄኛው ባዮግራፊ ነው፣ ይሄኛው ደግሞ ፈኒ ነው። ባዮግራፊ በማይባል እንትን አልበርት አይንስታይን የህይወት ታሪኩ ነው። የሚያስቅ የህይወት ታሪክ አለ፣ ኖርማል ባዮግራፊው የህይወቱ ታሪክ አለ። ሁለቱም ቪዲዮዎች ተመሳሳይ አድርጎ አያስቀምጠውም። ለምንድነው? ሰዎች የሚያስቅ ነገር የሚወዱ ሰዎች አሉ፣ ይሄን የሚፈልጉ የአልበርት አይንስታይንን የህይወት ታሪክ ኖርማሊ መስማት የሚፈልጉ ማየት የሚፈልጉ ሰዎች አሉ። ለእነዚህ ሰዎች ለሁለቱም የሚያቀርብላቸውን ቪዲዮ የትኛውን ማን እንደሚፈልግ ስለሚያውቅ የሚያስቀምጥበት ቦታ የተለያየ ነው። ይሄኛውን በሚያስቅ ወይም በፈኒ ዝርዝር ውስጥ ያስቀምጠዋል፣ ይሄኛውን ደግሞ በኖርማል ባዮግራፊ የተለያዩ ሰዎች ባዮግራፊ ባለበት ዝርዝር ውስጥ ያስቀምጠዋል ማለት ነው። ይሄን ያህል ነው የናቹራል ላንጉጁን የሚረዳው ማለት ነው። ሌላው ደግሞ ታይትል እና ዲስክሪፕሽን ነው። የቪዲዮ ታይትል የሚጻፍበትና ዲስክሪፕሽን የሚጻፍበት ቦታ ላይ የሚጻፉ የታይትል እና የዲስክሪፕሽን ይዘቶችን ያያል ወይም ያነባል። ታይትሉ ከቪዲዮ ጋር ውስጥ ካለው ኮንቴንት ከይዘቱ ጋር ተመሳሳይ ነው ወይ ይገናኛል ወይ የሚለውን ቼክ ያደርጋል። ካልተገናኘ ጥሩ አይደለም። ይህም ቪዲዮ እንደ ዲሲሲቭ ወይም እንደ አታላይ ቪዲዮ አድርጎ ያስቀምጥላቸዋል ማለት ነው። ዲስክሪፕሽንም ስንጽፍ ታይትልም ስንጽፍ ቪዲዮ ውስጥ ያለውን እውነታ ማስቀመጥ ይኖርብናል ማለት ነው። ዲስክሪፕሽን ስንጽፍ ቃላቶችን መምረጥ ያለብን በብልሃት ነው። ለምሳሌ አሁን የአልበርት አይንስታይን የህይወት ታሪክ ከሆነ ቪዲዮ ውስጥ ያለው ያንን ቪዲዮ በአጭሩ እስከ 5000 ካራክተር ድረስ ይፈቀድልናል። በአጭሩ መጻፍ ይኖርብናል ማለት ዲስክሪፕሽን ላይ የመጀመሪያዎቹ 3-4 መስመሮች ፊት ለፊት የምናያቸው ስለሆነ እዚህ መስመር ውስጥ የምንጽፋቸው ቃላቶች ሰውን የሚያጓጓ ቪዲዮን እንዲያይ ማየት እንዲቀጥል የሚያደርጉ ቃላቶች መሆን አለባቸው። እሺ ይሄኛው ከካሜራ ጀርባ የነበረው ሚስጥር የሚለው ቪዲዮ ወደታች ወረድ ብለን በትክክል በዚህ በ3 መስመር ቪዲዮ ውስጥ ያለውን ነገር እዚህ ጋር ይገለጽ ነው። ምንድነው የሚለው በእንግሊዘኛ? Want to join me in making a difference? I'm raising money to benefit St. John the Baptist and St. Arsema Ethiopian Orthodox Tewahedo Monastery and any donation will help make an impact ምናምን እያለ ይቀጥላል ማለት ነው። ሌላው ደግሞ አርቲፊሻል ኢንተለጀንሱ የቪዲዮን ትክክለኝነት አንዳንድ ሰዎች ቪዲዮ ይሰሩና ታይትልና ሰብስክሪፕሽኑ ላይ ብዙም አይጨነቁ። ታይትሉንና ዲስክሪፕሽኑን በመጻፍ በማካተት ረዳ ነው ማለት ነው። የሚፈልገውን ነገር አቀረብንለት በትክክል። ይሄ ምን ያደርገዋል? ቪዲዮአችንን ሪኮመንድ እንዲደረግ ወይም ሌሎች ቪዲዮዎች መሃል እንዲቀመጥ እንዲገፈተር ያደርግልናል ማለት ነው። በቀጣይ ደግሞ ለቪዲዮአችን ምን አይነት ጥሩ ርዕስ መጻፍ እንችላለን የሚለውን እናያለን። ጥሩ ርዕስ የሚባለው ምን አይነት ርዕስ ነው? አንደኛ ጥሩ ርዕስ የሚባለው እስከ ርዕስ የምንጽፍበት ቦታ 100 ካራክተሮች ስንል ለምሳሌ አሁን ይሄ 1 ካራክተር ነው፣ ይሄ 2 ካራክተር ነው ማለት ነው። ስለዚህ ታይትላችን ላይ ታይትል የሚቀመጥበት ቦታ ላይ ስንት ካራክተር መጻፍ እንችላለን? 100 ካራክተር መጻፍ እንችላለን። ይሄንን 100 ካራክተር በተገቢ መልኩ ከ60 እስከ 70 ቢሆኑ ይመረጣል። አንዳንዴ ሙሉውን 100ንም ግጥቅጥ አድርገን ከጻፍን እንደምን ይቆጠራል? ረጅም ነው፣ ሰው ይሰላቻል፣ ሰው አያነበውም ማለት ነው። ምጥን ያለች 60 50 ከጻፍን ሰው በቀላሉ ያነበዋል። እሺ ሌላው ታግ ታይትላችን ውስጥ ታግ ማስገባት ነው። ታግ ማለት ለምሳሌ አሁን ከዶንኪ ቲዩብ ውስጥ አንዱን መርጠን ብናይ እዚህ ጋር ከካሜራ ጀርባ የነበረው ሚስጥር $1 ሚሊዮን ይሄ ቢቆጠራውን 1 2 3 4 5 6 7 8 9 31 ካራክተር ታይትል ነው። ከዛ በኋላ ደግሞ ምን አለ? ታጎች አሉ ማለት ነው። ወርልድ ዋይድ የሚል አለ፣ ቸርች አለ፣ ገዳም የሚል አለ፣ ዩኒቨርሲቲ የሚል አለ፣ ላይፍ የሚል አለ እና እነዚህን ታጎች በማስገባት ቪዲዮአችን ዩቲዩብ ሪኮመንድ እንዲያደርገው ማድረግ እንችላለን ማለት ነው። ከዛ በመቀጠል ደግሞ ሚስሊዲንግ ታይትሎችን ወይም ቪዲዮ ውስጥ የሌለውን ነገር ታይትል ላይ መጻፍ አደናጋሪ ወይም ሚስሊዲንግ ሆኖ ስለሚቆጠር ዲስከሬጅ ያደርገዋል ዩቲዩብ ማለት ነው። ሰዎች የሚፈልጓቸው ሌሎች ቪዲዮዎች ውስጥ እንዳይካተት ያደርግብናል ማለት ነው። እዚህ አጋጣሚ ክሊክ ቤት ምንድነው? ክሊክ ቤት ማለት ፈጽሞ ቪዲዮ ውስጥ ካለው ይዘት ውጪ የማይገናኝ ነገር ታይትል ላይ ወይም ተምኔል ላይ ማስቀመጥ ነው።
እዚህ ጋር እንደምታዩት ጃርት አለች። እዚህ ጋር ደግሞ አንበሳ አለ። አንበሳው ላይ እንደምታዩት እንትን አለ። የጃርቱ አሾክ ተወጋግቶ ተበሳስቶ በቃ ደም በደም ሆኖ ሆን ተብሎ የተሰራ ተምኔል ነው። ይህንን የመሳሰሉ ተምኔሎች ምን ይባላሉ? ክሊክ ቤት ታምስ ይባላሉ ማለት ነው። እነዚህን ተምኔሎች መስራት ተገቢ አይደለም። ሌላው ደግሞ ቁልፍ የሆኑ ቃላቶችን መጠቀም ነው ታይትል ላይ። እነዚህ ቁልፍ የሆኑ ታይትሎችን የምናገኘው እንዴት ነው? ከዚህ ቀደም እንደነገርኳችሁ የሶስተኛ ወገን ሶፍትዌሮች የሚባሉትን እነ ቲዩባዲን እና ቪዲአይኪውን በመጠቀም ማግኘት ይቻላል ኪወርዶችን ማለት ነው። ለምሳሌ አሁን ባለፈው ቲዩባዲ እንዴት እንደሚጫን አሳይቻችኋለሁ። ከጫነው በኋላ እዚህ አንገባና ኪወርድ ኤክስፕሎረር የሚለውን ክሊክ እናደርጋለን። ኪወርድ ኤክስፕሎረር ክሊክ ካደረግን በኋላ ቪዲዮ የሰራንበትን ታይትል ርዕስ እዚህ ውስጥ እናስገባለን። ለምሳሌ ቪዲዮ የሰራ ነው ስለ ፍቅር ከሆነ ስለ ላቭ ከሆነ LOVE ብለን ሰርች እናደርጋለን፣ ኤክስፕሎር እናደርጋለን። ኤክስፕሎር ካደረግን በኋላ አንደኛ ይሄ ቃል ሰርች አጠቃላይ ስኮሩ ምን ያህል እንደሆነ ያሳየናል እዚህ ጋር። ከዛ በኋላ እዚህ ጋር ደግሞ ስንሄድ ሪሌትድ ሰርችስ የሚል አለ። ሰዎች ከላቭ ጎን ለጎን ሌሎች ሰርች ያደርጓቸው የፈለጓቸው ቃላቶች አሉ። ለምሳሌ ላቭ ሶንግስ፣ ላቭ አፍተር ሉክአፕ፣ ላቭ ስቶሪ፣ እነዚህ የመሳሰሉት እነዚህን መጠቀም እንችላለን ማለት ነው። እነዚህ ታይትላችን ውስጥ ማስገባት እንችላለን ማለት ነው። በመቀጠል ቁጥርን በአግባቡ መጠቀም ነው። ቁጥርን በአግባቡ መጠቀም ማለት ሰዎች እንዲረዱት ቪዲዮ ስለምን እንደሆነ እንዲያውቁት የሚረዳን ቁጥር ማስገባት ካለብን በአግባቡ መጠቀም ነው። ቁጥር ለምሳሌ አሁን በ5 ደቂቃ ውስጥ 14 ብርጭቆ በሶ ጨርሶ እየጠጣው ወጣት ብለን መጻፍ እንችላለን። ነገር ግን 5 ደቂቃ የሚለውን ለምሳሌ 5 ብንል ሰው አይገባውም። ይሄ ምን እንደሆነ ቁጥርን ስንጠቀም በአግባቡ መሆን አለበት ማለት ነው። በመቀጠል ደግሞ ታይትሉንና ተምኔሉን አብሮ እንዲሄዱ አድርጎ መስራት አስፈላጊ ነው። ቅድም እንደነገርኳችሁ ታይትላችን ውስጥ ታጎችን ማስገባት ታዋቂ ከሆኑ ቪዲዮዎች ተርታ እንዲያሰልፍልን ዩቲዩብን እንደመርዳት ይቆጠራል እና ለምሳሌ አሁን ከዚህ ቀደም ያስገባነው ስታንዳፕ ኮሜዲ አለ። የተባረከው ጦርነት ክፍል 1 የሚለው ላይ ስታንዳፕ ኮሜዲ የሚል ሃሽታግ አስገብተናል። በቀጥታ ሃሽታግ ብለን ስታንዳፕ ኮሜዲ ብለን ስንዘረዝር ከስታንዳፕ ኮሜዲዎች ተርታ ያስቀምጥልናል ማለት ነው። በቀጣይነት ደግሞ የምናየው ተምብኔል is a small preview of our video። ትንሿ የቪዲዮአችን መገለጫ ነች። ትንሿ ፒክቸር ነች። ስራቸውም ሰዎችን ተመልካቾቻችንን ለመሳብና አስቀርቶ ለመያዝ ነው ወይም ክሊክ እንዲያደርጉት ለማድረግ ነው። እንግዲህ እንዴት ነው ጥሩ ተምኔል የምንፈጥረው? እንዴት ነው ተምኔላችን 1280 በ720 መሆን አለበት። HD ፒክቸር መሆን አለበት። ከ2 ሜጋባይት በታች መሆን አለበት ሳይዙ። ኢሜጅ ፎርማት ልንከተላቸው የሚገቡ ኢሜጅ ፎርማቶች ደግሞ JPEG፣ JPG፣ GIF እና PNG ፋይሎችን መቀበል ይችላል ማለት ነው። 4 ቲፖች አሉ። አንደኛው ቲፕ ምንድነው? ስቲል ኢሜጅ፣ ከቪዲዮ የተወሰደ ስቲል ኢሜጅ ቢሆኑ ይመከራል። እዚህ ጋር እንደምናየው እነዚህ ፎቶዎች ከቪዲዮ የተወሰዱ ስቲል ኢሜጆች ናቸው። ኢሞሽናቸው ይታያል። በክሎዝ አፕ ናቸው፣ ቢግ ናቸው ወይም ትልልቅ ናቸው። ፊታቸው ላይ ያለው ኢሞሽን ይነበባል። በዛ ላይ ደግሞ ጽሁፉ ግልጽ ሆኖ ይነበባል። ከለሩም ኮንትራስትድ ነው፣ ዎርም ነው፣ ሰዎች የሚፈልጉት አይነት ከለር ነው። እነዚህን ግራፊክሶች እንዴት ነው መፍጠር የምንችለው? በተለያዩ አይነት ሶፍትዌሮች መስራት እንችላለን። ለምሳሌ ይሄ የተሰራው በፎቶሾፕ ነው፣ በአዶቤ ፎቶሾፕ። ከፈለግን ደግሞ በካንቫ በሚባል ሶፍትዌር ገብተን www.canva.com ብለን መግባት የራሳችንን አካውንት ክሬት አድርገን እዚህ ላይ ዩቲዩብ ተምብኔል ብለን ሰርች አድርገን አንዱን መርጠን መስራት እንችላለን። ለምሳሌ እነዚህ ቴምፕሌቶች ናቸው፣ ኦልሬዲ የተሰሩ ናቸው። ከነዚህ ውስጥ ጽሁፎቹንና ፎቶዎቹን በመቀየር ለምሳሌ አሁን ከዚህ ውስጥ አንዱን ይሄን መርጬ ከስተማይዝ ዲስ ቴምፕሌት የሚለውን ክሊክ ካደረኩኝ በኋላ ጽሁፉን እንደዚህ ደብል ክሊክ አድርጌ ራሱን የቻለ ተምብኔል መስራት እችላለሁ ማለት ነው። እሺ ሌላው ሚስሊዲንግ ስቲል አሁን ቅድም ታይትል ላይ እንዳወራ ነው ሚስሊዲንግ የሆኑ ወይም የሚያደናግሩ ፒክቸሮችን ቪዲዮ ውስጥ የሌሉ ፒክቸሮችን በመጠቀም ተምብኔሎችን መስራት ተገቢ አይደለም። ቻናላችንን ይጎዳብናል። ይሄ ነገር የተለመደ ከሆነ ወይም ይሄ ነገር በጣም ተደጋጋሚ እንደዚህ የምናደርግ ከሆነ ቻናላችን ይጎዳል፣ ቪዲዮውም አይታይልንም። ከዛም አልፎ ደግሞ ዩቲዩብ ቻናላችንን ፍላግ ያደርግብናል ማለት ነው። እሺ ውድ የዶንኪ ቲዩብ የዩቲዩብ ስልጠና ተሳታፊዎች የዛሬው ይሄን ይመስል ነበር። በሚቀጥለው እንገናኛለን። አመሰግናለሁ።